ዛሬ የዓመቱን ወሳኝ ቪዲዮ ይዤላችሁ መጥቻለሁ። ከዚህ በፊት የነበሩ ሰለፈ ሷሊሒን መልካምና ደጋግ ሰዎች ምን ይላሉ? የውሙ ዓረፋ የዓረፋ ቀን ከመድረሱ በፊት እቅዶቻችንን በሙሉ ጽፈን እናዘጋጃለን። ከዛ የዓረፋ ቀን ዘጠነኛዋ የዙል ሒጃ ቀን የዛን ቀን ማለት ነው ሙሉ ሓጃችንን ለአላህ ስብሓነሁ ወተዓላ እነግረዋለን። ዓረፋ ዓመቱ ከመድረሱ በፊት የጠየቅነው ነገር በሙሉ ተፈጽሞልን እናገኘዋለን ይላሉ። እኛም ይህንን ምርጥ አጋጣሚ ልንጠቀምበት ይገባል። እንደምናውቀው የፊታችን ማክሰኞ የውሙ ዓረፋ ወይ የዙል ሒጃ ዘጠነኛው ቀን ነው። በዚህ ቀን የሚደረግ ዱዓ ሙስተጃብ ነው። እንደዚሁም በዚህ ቀን የሚጾም ሰው የ2 ዓመት ወንጀሉ እንደሚማርለት ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። እኛም ይህንን ወርቃማ አጋጣሚ በደንቡ ልንጠቀምበት ይገባል። ማክሰኞ ከመድረሱ በፊት የሚያስፈልጉንን እቅዶችና ሓጃዎች ጽፈን አዘጋጅተን የዛን ቀን እጃችንን ወደ ላይ አርግተን አላህን ሱብሓነሁ ወተዓላ በደንቡ መማፀን ይጠበቅብናል። ለህይወታችን ወሳኝ ናቸው የምንላቸውን ጉዳዮች በሙሉ የዛን ቀን ሓጃችንን ለአላህ ነግረን ማስፈጸም ይጠበቅብናል። እንደዚሁም ደግሞ ወላጆቻችንንም በዱዓ በደንቡ ልናስታውሳቸው ይገባል። በህይወት ያሉትንም ወደ አኺራ የሄዱ ወላጅ ያሉንም እነሱን በደንቡ ዱዓ ማድረግና እነሱን ማስታወስ ከኛ የሚጠበቅ ነው። ምክንያቱም የነሱ ሐቅ በኛ ላይ እጅጉን የጠነከረ መሆኑ ይታወቃል። እንዲሁም ለሙእሚን ሙእሚናት፣ ለሙስሊም ሙስሊማት በሙሉ ዱዓ ማድረግ ይበረታታል። ምክንያቱም እኛ ለሙስሊም ወገኖቻችን ዱዓ ስናደርግ መላኢካ ደግሞ ለእኛ ዱዓ ያደርጉልናልና ይሄ ጥሩ አጋጣሚ ነው። ረሱል ሰለላሁ ዐለይሂ ወሰለም ሙእሚን ከኸይር ነገር አይጠግብም ብለዋልና ይህም ቪዲዮ ሼርና ሪፖስት በማድረግ ሰዎች እንዲጠቀሙበት እናድርግ። ሰዎች በጠቀሙበት ቁጥር እኛም ምንዳችን ይጨምራል። በዚህ አጋጣሚ እኔንም በዱዓችሁ አትርሱኝ። በኮሜንትም የሚሰማችሁን ሀሳብ አስቀምጡ። አሰላሙ አለይኩም ወረሕመቱላህ